ግሬስ ፋሚሊ አልተቻሉም ንጉሱና ንጉስቷ ማለት ነው። በስመ አብ የዛሬው ደግሞ ለየት በሚያደርግ ቪዲዮ ነው የመጡት። እንደምታዩት በስመ አብ እግሯን ሲስማት እኔ ወረር ነው ያደረገኝ ማለት ነው። እና የሆነ ስሜቱ በጣም እንትን ይላል እና ወይ የምር አስቀናችሁኝ እኮ እግዚአብሔርን አስቀናችሁኝ ትላላችሁ። እና ንግስቷና ንጉሱ የዛሬው የሌለ በጣም አምሮባችሁ ድምቅ ፏ ፈሽ ብላችሁ የመጣችሁት ወይ ማማር። ሀይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። ግን ያለው እግዚአብሔር ይመስገን ደህና ነኝ። የግሬስ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላሙን ጤናውን በዘት ይበልላችሁ። እንደዚህ እነሱን እያያችሁ እንዲፏ ፍከት ትላላችሁ አይደለ? ቃናችሁ ይመር ማለት ነው። እና ዛሬ ማለት ነው የእውነት ለየት የሚያደርገው ነገር እግሯን ብድግ አድርጎ ሲስም ኧረ በስመ አብ የተሰማኝ ስሜት የሌለ ማለት ነው። የሌለ እግዚአብሔርን የሆነ ማለት እኛ አይተንም ተደርገንምም ተስመንም ነው አይደል የሚባለው ስለማናቅ የሆነ ስሜቱ እንትን ይላል እና የእውነት የሌለ ስሜት ነው የተሰማኝ ማለት ነው። እና የእውነት ሩት በጣም እድለኛ ነሽ። እግዚአብሔርን እድለኛ ምርጥ ባል፣ ምርጥ አፍቃሪ፣ ምርጥ ተንከባካቢ፣ ምርጥ አክባሪ ባል ስላለሽ በጣም እድለኛ ነሽ። እግዚአብሔር ልታመሰግን ይገባል። አብረሽም እንደዛው ማለት ነው። የእውነት በቃ ማች የምታደርጉ ናችሁና አይለያችሁ። ፍቅሩን፣ ሰላሙን፣ ደስታውን ሁሉ ያብዛላችሁ ማለት ነው። እና ደግሞ ሰርጋችሁን እኮ እየጠበቅን በጉጉት ነው ያለነው። ኧረ በስመ አብ በጉጉት ነው ያለን፣ የእውነት በጉጉት ማለት ነው። እና 30 አልነበር ያላችሁት እንዴ? 30 መቼ ነው የሚደርሰው ምናምን? እንዲሁም እኛ ባለንበት ሀገር ማለት ነው አሁን ባለበት ሀገር 30 አልፏል። እና ከ2 ቀን በፊት በቃ በምን አለ በዚህ ቀን ቢሆን እያልኩ ማለት በእኛ ሀገር አሁን ባለበት ሀገር አቆጣጠር ቢሆን 30 እኮ ደርሶ ነበረ ምናምን እያልኩ ነበር። እና 30 በጣም ረዘመብን፣ ወደፊት የማይጎተት ነገር ማለት ነው። እና ፋሚሊ እንደኔ ሰርጋቸውን ለማየት የተጓጓችሁ የት ናችሁ? እስኪ በላይክ በሼር በሰብስክራይብ አሳዩኝ አድናቆታችሁን። እና ያለው ነገር ይሄ ነው። ዛሬ ግን እኔ እንደዚህ በቃ እምር ድምቅ ብለው ስትመጡ እሷ ማለት አብርሽ በጣም ልዩ ሰው ነው። እግዚአብሔርን የእውነት ለመናገር ማለት ነው ለሴት ልጅ በጣም ትልቅ ቦታ አለው። ለሩትን ብቻ ሳይሆን በማንኛውም ሰው ለሚያገኛቸው ሴቶች በዙሪያው ላይ የሚመጡ ሴቶች ልዩ ክብር አለው። እንክብካቤው የሚያሳየው አክት ምናምን በጣም ደስ ይላል። እና ሩት ደግሞ በጣም እድለኛ ነሽ በጣም ማለት ነው። እግዚአብሔርን ሲበዛ ማለት እንደዚህ ምርጥ አፍቃሪ ባል ማግኘት፣ ምርጥ ተንከባካቢ፣ ላንቺ ልዩ ትልቅ ቦታ ያለው ሰው ማግኘት በዚህ ሰዓት በጣም እድለኝነት ነው። እና ከሌላው ነገር በሙሉ የበለጠ እሱን በማግኘትሽ በጣም እድለኛ ነሽ። አንቺም ለሱ ምርጥ ሚስት ነሽ፣ ምርጥ አፍቃሪ ነሽ። በቃ በጣም ደስ ትላላችሁ፣ ማች ታደርጋላችሁ፣ አይለያችሁ፣ በልጅ ዋርካችሁ ትላላችሁ። ምርቃት ነው። አሜን በሉ፣ የእውነት አሜን በሉ። የልጅ ወሬ ነው ብላችሁ እንዳትንቁና ምርቃት የማናችን እንደሚሰማ ያኔ እንትን አይልም አናቅምና አሜን በሉ ሁላችሁም ማለት ነው። እና ደግሞ ምን ነበረ የዱባዩ ነገር በቃ አሳስቦኛል። መቼ ነው የሚመጡት? መቼ ነው የሚደርሰው እያልኩኝ ማለት ነው ጉጉት ላይ ነኝ ያለሁት። እና ቅመሞችዬ እኛንም እንደዚህ ምርጥ አፍቃሪ፣ ምርጥ አክባሪ፣ ምርጥ ተንከባካቢ በቃ እንደዚህ ከዚህ ድክም ብለን ሄደን እዛ ደግሞ እረፍ ብለን በቃ እንደዚህ ቀሪ ዘመናችንን በደስታ የምንኖርበት የሚያኖረን የምናኖረው ሳይሆን የሚያኖረን በቃ ልክ እንደዚህ በዚህ በቁሳቁስ ምናምን ሳይሆን በቃ ምርጥ ፍቅር በንጹህ ልቡ የሚወድሽ የሚያፈቅርሽ በቃ ጥሩ ተንከባካቢ ባል እንዲሰጠን ሁላችሁም ጸልዩ ትላላችሁ ቅመሞችዬ። እና በጣም የምታስቀኑት እግዚአብሔርን በጣም ታስቀናላችሁ፣ በጣም ደስ ትላላችሁ። ፈጣሪ አይለያችሁ። እወዳችኋለሁ፣ አከብራችኋለሁ። ውድ የሩታና የአብረሽ ፋሚሊዎች ለሰብስክራይብ ላይክ ሼር እያደረጋችሁ ዩቲዩብን አሳድጉልኝ። እወዳችኋለሁኝ። እኔም ወደፊት ልክ እንደነሱ ምርጥ አፍቃሪ ይዤ መጥቼ አስደስታችኋለሁ ወደፊት ማለት ነው።